መዝገቡ ለአበበ ቢቂላ ያለው ፍቅር መስመር የለው። እስቲ የዱባለ ጃኬት በሚለው ርዕስ ስር ያለውን እኛ ፀጉሬን አፍሮ ለማሳደግ ስለምሞክር አባቴ እንዳያየኝ እሱ ያለበት አካባቢ አልቀርብም ነበር። አባቴ የረጅም ፀጉር አይወድም። የንግዱ ጸባይ ሆኖ ሊሆን ይችላል። ፀጉሬ ጎፈር ካለ በመንገድ ስንተላለፍ የሚያደርገው ነገር ምንድነው? ጭንቅላቴን ይዞ በፍጥነት ፀጉሬን ስቦ እርዝመቱን መፈተሽ ነበር። የስነ ስርዓት ፍላጎት አይመስለኝም። በቅርብ ተለውጧል። አባቴ በቅርብ ተለውጧል። በራዲዮ የሚሰማው ነገር ልዩ ደስታ የሚሰጥ ይመስለኛል። ንጉሠ ነገሥቱን እወዳለሁ ሲል የነበረው ሰውዬ ፎቶቸውን አውርዶ ጓዳ አስቀምጦታል። ማለቴ የእኔ የአበበ ቢቂላ ፎቶ እስከ ዘላለም የምትሰቀል ናት ይመስለኛል። አበበን በሞትም ማረሰው። አበበ በህይወት ቢኖርና አበበ አባቴ ቢሆን የፀጉሬን ርዝመት አይለካው። አንዳንዴ ፎቶውን አይቼ ፊቱንና አሯሯጡን አይቼ መሞቱ ትዝ ሲለኝ አለቅሳለሁ። የእውነት አለቅሳለሁ። አባቴ ታዲያ ፀጉሬን እየጎተተ ይለካል። ፀጉር ትልቁም ነገር ነው። ኃይለ ሥላሴ አፍሮ ይቆረጡ የለ ለምን አይጠላቸውም ነበር? ልቡ ግልጥ አልነበረምና የሚወዳቸውን ኃይለ ሥላሴን እንኳን አልጋ ስር ደብቋል። ደግሞ ደርጉ የሚባል ነገር ስለመጣ ካለሱ የሚያወራ የለም። ይህ ደርጉ ምን አይነት ነገር እንደሆነ አይገባኝም። ባይገባኝም ግድ የለኝም። የማውቀው ነገር ግን ስለ ማራቶን አለመሆኑን ነው። ስለ አበበ ቢቂላ፣ ስለ ማሞ ወልዴ አለመሆኑን ነው። ሶሻሊዝም እንግሊዘኛ ነው። የአማርኛው አያያዝልኝም። ትምህርት ቤት ውስጥ ሁልጊዜ የሚወራው ደርጉ ሶሻሊዝም ነበር። እንዳሰለቸኝ የሁለተኛ ደረጃ ተማሪዎች ወደ ገጠር ትዘምታላችሁ ተብለው ያቁነጠንጣቸው ነበር። እኔ ወላ የትም መሄድ አልፈልግም። በህይወት ቢኖር ኖሮና ብችል የአበበ ቢቂላ ጎረቤት ሆኜ ጠዋት ለሩጫ ልምምድ ሲወጣ ባየው እመኛለሁ። ሯጮች አምቧኑ አሉ የሚጠጡት። ለአበበ ቢቂላ በጀርባዬ ሳጥን ሙሉ ተሸክሜ ያመጣለት ነበር። አባቴ ፀጉሬን ለመለካት ሲጎትት ሽርጡን አልለበሰም ነበር። ጃኬቱ አልኮል ይሸታል። የደንበኞቹን የማጅራት ፀጉር በምላጭ ከከረከመ በኋላ የሚቀባቸውን አልኮል ይሸታል። አባቴ የአልኮል ሐውልት ነበረ። እጁ፣ እግሩ ሁሉ፣ ፊቱ ሁሉ። እናም የአባቴ ጃኬት አልኮል ይሸት ነበረ። ስለምን እንዲህ ብቻ ይሸታል? ከሱ ላብ አልተወለድኩም? ከሱ አብራክ ወዝ አልተቀፈቀፍኩም? በቤት ውስጥ ወዲያና ወዲህ ስል የጠረኔን ጉም በገላው ቀዶ አላለፈም? አጥንቶቼ ከተዘፈቁበት ደሜ ይልቅ የሱ አልኮል ጎልቶ ሲሸት አይገርምም? ለምን ትንሽ እንኳን እኔ አያሸትም ነበር?